በሲዳማ ባህል ጊዜ የሚለካው በቀላሉ አይደለም። የሚታሰበው፣ የሚተረጎመው እና የሚኖር ነው። ዛሬ በአፍሪካ ውስጥ ካሉት እጅግ የላቁ የሀገር በቀል የጊዜ አጠባበቅ ስርዓቶች አንዱን እንመረምራለን። ይህም የሲዳማ የጨረቃ አስትራል የቀን መቁጠሪያ በጨረቃና በከዋክብት እንቅስቃሴ የሚመራ የቀን መቁጠሪያ ነው። የሲዳማ የቀን መቁጠሪያ የተመሰረተው በሰማያዊ ምልከታ ላይ ነው። በሁለት የጠፈር ምልክቶች ይመራል። በሲዳማ ኮሬ በመባል የሚታወቀው የፕሌያዲስ ኮከብ ክላስተር እና የጨረቃን የመለዋወጥ ደረጃዎች የሲዳማ የሥነ ፈለክ ተመራማሪዎች ኮሬ ከጨረቃ ጋር ሲገለጽ፣ ሲጠፋ ወይም ሲስተካከል ተመልክተዋል። ይህም የሲዳማ ዓመትን መዋቅር የቀረጸው የሰማይ ቋንቋ ነው። የሲዳማ ዓመት 13 የጨረቃ ወራት አሉት። 12 ወራት 28 ቀናትን ይዛሉ። የመጨረሻው ወር ደግሞ ውደቱን ያጠናቅቃል። እያንዳንዱ ወር የሚጀምረው ጨረቃ እንደገና ከታየች በኋላ ብቻ ነው። ይህም ለትውልዶች በትክክል የሚታይ ቅጽበት ነው። የሲዳማ ወር ከግሪጎሪያን አንጻር 1 ዋጫዋሮ ቢራሱ ቦቃሳ ሳዳሳ አርፋሳ ስል አማጄሳ ባዴሳስ ዶቴሳዝ ወንኮሌሳስ ኤላስ ማጃት ዋጫዋጄ አስራት ፎቃ በቁጥር ከሚቆጠሩ ብዙ የቀን መቁጠሪያዎች በተለየ እያንዳንዱ የሲዳማ ቀን የራስ የሆነ ስም አለው። ለሥነ ሥርዓቶች፣ ለእርሻና ለማህበረሰብ ዕቅድ የሚያገለግል የቋንቋ ካርታ አለው። 8 ስም ያላቸው ቀናት ሌሎች አቆጣጠሮች ቁጥር ሲጠቀሙ የሲዳማ ወር እያንዳንዱ ቀን የራሱ ስም አለው። 1 ሶርሳ 2 አርጋጂማ 3 አርባ 4 ቦላ 5 ባሳ 6 ባሳንታ 7 ካሮዋ 8 ዱሬቴ 9 ዱላቴ 10 ቢዲርሳ 11 ዴቴ 12 ካራዊጫ 13 ጋርዱማ 14 ሶንሳ 15 ሩሩማ 16 ሉማሳ 17 ጊዳዳ 18 ሩዳ 19 ኤሬሬ 20 ኤሬሬንታ 21 አዱላ 22 አዱላ ጉጫ አማ 23 ሐርፋቶ 24 ሃዴቴ 25 ዱላቴ 26 ቢታ 27 ቺኮ 28 ላኦ። የሲዳማ ሳምንት 4 ቀናት ያሉት ሲሆን እያንዳንዳቸው ገበያዎችን፣ ማህበራዊ ስብሰባዎችንና የማህበረሰብ ውሳኔዎችን ይቀርጻሉ። 4 ቀን ሳምንት ጋዋዶ፣ ጋዋለንካ፣ ዲኮ፣ ዲላ በመባል ይታወቃል። አያንቶ የሲዳማ ስነ ፈለክ ጠባቂዎች ጨረቃን፣ ኮሬና ቡሳን የሚያነቡ የሰለጠኑ ታዛቢዎች ናቸው። ዕውቀታቸው የሲዳማን ሕዝብ ለትውልድ እንዲመራ አድርጓል። ለሲዳማ ፕሌያዴስ ኮሬ የሰማይ ኮምፓስ ነው። የአያንቶ የስነ ፈለክ ተመራማሪዎች ወቅቶችን ለመከታተልና የባህል ዝግጅቶችን ለመምራት መውጣቱን፣ መጥፋቱንና ከጨረቃ ጋር ያለውን አስተላለፍ አጥንተዋል። ዘመናዊው የስነ ፈለክ ተመራማሪ ኮሬን የፕሌያዲስ ኮከብ ክላስተር ብሎ ይገልጸዋል። ሜሴር 45 ተብሎ ይመደባል። ናሳ በታውረስ ኅብረ ከዋክብት ውስጥ 445 የብርሃን ዓመታት ርቀት ላይ ከሚገኝ ከ1000 በላይ ኮከቦች የያዘ ክፍት የኮከብ ክላስተር እንደሆነ ይገልጸዋል። 7 እህቶች ተብለው የሚጠሩት ደማቅ ከዋክብቶች በነጸብራቅ ኔቡላ የተከበቡ ናቸው። እነዚህም በኃይለኛው የከዋክብት ብርሃን የሚበሩ የአቧራ ደመናዎች ናቸው። በሲዳማ ስነ ፈለክ ጥናት ሌላው ቁልፍ ስርዓት ቡሳ ነው። የ5 ኮከቦች ቡድን አያንቶ የቡሳ አቀማመጥን ከጨረቃ ጋር በማነጻጸር የአዳዲስ ወራት መጀመሪያና ዋና ዋና የባህል ምልክቶች ጊዜን ይወስናል። አዲስ ወር ወይም የወቅታዊ ምልክት ሲደርስ አያንቶ ሰዓውን ያከናውናል። ኮሬ፣ ቡሳና ጨረቃ ሰጥ ያለ የምሽት ምልከታ ፀሐይ ስትወጣ ማህበረሰቡ ላላዋ የሚል ማስታወቂያ ይቀበላል። የሰማይ መልእክት የጋራ ጊዜ የሚሆንበት ጊዜ የሲዳማ አቆጣጠር በሰማይ ላይ የተጻፈበት ጊዜ ነው።
ከጨረቃ ብርሃን፣ ከከዋክብት ብርሃንና ከማህበረሰብ ትውስታ የተሸመነ ሳይንሳዊ፣ ባህላዊና መንፈሳዊ ስርዓት አለው። በሚቀጥለው አዲስ ዓመት ፍቼ ጫምባላላ በኮከብ አስተላለፍ፣ በቤተሰብ እርቅ እና ለዘመናት የቆየውን የስነ ፈለክ ጥናት የሚመራውን በዓል እንቃኛለን። ፍቼ ጫምባላላ የሲዳማ አዲስ ዓመት። ፍቼ በቀጥታ ቀን አይወሰንም፣ በስነ ፈለክ ባህልና የጋራ ስምምነት ይወሰናል። ፍቼ የሚከበረው ጨረቃ በማይታይበት ከ11ኛ እስከ 13ኛ ቀን ነው። ጨረቃ ቢታይ ወደ ከዋዶ ይተላለፋል። የሲዳማ ሳምንት ቅዱስ ቀን ሳፎቲ ቄታላ ከፍቼ 9 ቀናት ቀደም ብሎ ዝግጅት ይጀምራል። ሽማግሌዎች ወይም ችሜሳ እስከ 15 ቀን ጾም ኡምራ ይጾማሉ። ሁሉካ በፍቼ ቀን ከሰዓት ከ3 እስከ 4 ሰዓት ቀርከሃ እና ጋራምብቾ ቅርንጫፍ ከፋሮ ይሳላይበር ይሰራል። የቤቱ ሽማግሌ ይቀድማሉ፣ ቤተሰቡ ይከተላሉ፣ ከብቱ ያልፋሉ። ቡሪሳሜ ከዋሳ ወይም ቆጮ ቅቤና ወተት የሚዘጋጅ የጋራ ምግብ በሻፌታ ወይም ሸክላ ዕቃ ይቀርባል። ሽማግሌ ዲሮኒ ዲሮ ኢንሽንኬ ይላል። ስጋ አይበላም። ከብቱም አዲሱ ዓመት ሰላም ሆኖ ጫምባላላ ጠዋት ከፍቼ በማግስቱ ፊት ይታጠባሉ፣ ቂቤ ይቀባል። ሰላምታው አይቴ ጫምባላላ፣ መልሱ ኢሌ ኢሌ። ልጆች ከቤት ወደ ቤት እየሄዱ ቡሪሳሜ ይቀባበላሉ። ዳንሶች፣ ሴቶች ኦሬ ይጨፍራሉ፣ ጣቶች ፋሮ ይጨፍራሉ። ጉዱማሌ ሽማግሌዎች የመጨረሻ ቡራኬ ይሰጣሉ። ፊቼ ጄጄ ፊቼ ይኑር ማለት ነው። ፊቼ ጫምባላላ በዩኔስኮ እንደ የሰው ልጅ የማይዳሰስ ባህላዊ ቅርስ ተመዝግቧል። ስነ ፈለክ ነው፣ ስምምነት ነው፣ ሰላም ነው።